ግብጽ ከራሺያ 50 ሚግ 29 የሚባሉ የጦር ጀቶችን ልትገዛ መሆኑ ተነግሯል። የግብጹ ኢንዲፔንዳንት ጋዜጣ የሩሲያውን የዜና አውታር ስፑትኒክን ጠቅሶ ባሰፈረው መረጃ ግብጽ ጀቶቹን በፈረንጆቹ በ2020 ለመረከብ ስምምነት ማድረጓን ገልጿል። የራሺያ የወታደራዊ የቴክኒክ ስራዎች አገልግሎት ምክትል ዳይሬክተር አሌክሲ ፍሮክሊን እንዳሉት ግብጽ ያቀረበችውን የ50 ጀቶች አቅርቦት በተያዘለት ጊዜ ይደርሳል። ራሺያና ግብጽ ይህን የጦር አውሮፕላን ግብይት የተስማሙት ፕሬዚዳንት ቭላዲሚር ፑቲን ከግብጹ አቻቸው አብዱል ፈታህ አልሲሲ ጋር በፈረንጆቹ የካቲት 2014 ያደረጉትን ውይይት ተከትሎ ነው ተብሏል። ግብጽ አሁን ለራሺያ ያቀረበችው 50 የጦር ጀቶች ግዢ ጥያቄ ከስካሁኑ በቁጥሩ የበዛ መሆኑ ተጠቅሷል። ሚግ 29 የጦር ጀቶች ከአራተኛ ትውልድ በላይ ዘመናዊና ብዙ አገልግሎት የሚሰጥ ተዋጊ አውሮፕላን ሲሆን ራሺያውያን ፉልክሩም ብለው ይጠሩታል። ይህ ጀት የአየር ላይ ጥቃትን የመከላከል 6 የአየር ለአየር አር-73 ሚሳኤሎችን የሚሸከምና አር-60ና አር-30 አውቶማቲክ መድፎችን የሚይዝ ነው። የጦር ጀቱ በሰዓት 2445 ኪሎ ሜትር የመብረር አቅም አለው ሲል ኤፍቢሲ በድረገጹ አስነብቧል።